ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥፍ ምስ ቱር ይባላል። የታባት እንግዲህ ስግጥፍ ምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ ኮንፊደንስ እንዲኖራቸው ወደ ሶሻል ሚዲያው ዓለም እንዲቀላቀሉ ራሳቸውን አስተምረው ብቁ እንዲሆኑ ማድረግ ነው። አፍሮሃብ አቅም ለሌላቸው ሰዎችን በጣም እናግዛለን። ጭራሽ ቱር ታረጋለህ፣ ጭራሽ ደደብና ፈምስ ህዝቡን መፈመስና መደደብ ነው ያለበት ተብሎ መሪውም ደደብ ስለሆነ እሱ ስልጣን ላይ መቆየት ካለበት ደስ እያዘጋጀን ነው። አፍሮሃብ ከኢትዮጵያን ተጽዕኖ ፈጣሪዎች የወጣቶች ማህበር ከኢሳ ጋር በመተባበር አፍሪካን አዋርድ እያዘጋጀን ነው። እነዚህ ወጣቶች እንግዲህ በኮንፊደንስ በራስ መተማመን በክሪኤቲቪቲ አውጥተን መጨረሻ ላይ የት ነው የሚደርሱት? በአፍሪካ ተወዳድረው ኢትዮጵያን ያስጠራሉ። በኢንተርናሽናል ደረጃ ደግሞ ትልቅ ደረጃ እንደርሳለን ማለት ነው። ሁላችንም እየተደጋገፍን እንግዲህ ስግጥ ፍምስ ቱር ሊጀምር ነው። አመሰግናለሁ በጣም። ስግጥ ፍምስ ቱር በመላው ኢትዮጵያ ጋይስ፣ ስግጥና ፈምስት የሸለሙት ቦታ ላይ ነው። ስግጥና እኔ ከነዚህ ጋር እኮ ነው የምናወራው። ብልጽግናዎች አሁን ከአንቦላ ትይዙባቸው ያላችሁ እና አብይን እኔ ማን ነው የሚናደደው? ብልጽግና አሁን በና ሀብታሙ ምና የሚባለው ኤክስ ልጅ ያለ የሆነ ከፍታላል። አሁን በእነሱ እናዝናለን። ድስ ያሉን አይኔ ቲክታክ አይደል አብያችን ኮፒ እያደረገ ይኸውል ቢካም ስትኝ አገሩ ላይ ተሸልሞ ጭራሽ የሰገጠ ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር አዲስ አበባ ይጀምራል። ስራችን ኢቨንቱ የሚዘጋጀው የመጀመሪያ አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ኢትዮጵያ ለአፍሪካ እንስራ። ኧረ እናንተ ሁሉ መጀመሪያ እኔ ሁሉም ሰማጭስ ጀምሯል። እዚህ ሀገር ወይ አየሩ ከንተ እንትን ሆኗል እንዴ? አየሩ ተበክሏል እንዴ? ሳምካነ ድራግ ምን እየሆኑ ነው? አይ ቲንክ የጭንቀት ነገር እንዳይሆን አብይ ፈመስ ድሮ እኛ የምንከለከል የነበረው ድሮ ነውር የምንለው ሳሚ እንዳልከው ማለት ነው። ማአት ነገር ቆይቷል። ይሄ ነገር እንግዲህ ስብናል ዋይ 2011 ምናምን አካባቢ ማለት ነው። እና ካሁን በላይ ደግሞ ያለችው ምን ያህል ዲሳፖይንት ሶሳይቲ ምን ያህል እየተበላሸ እንደሆነ ብላ የዛን ጊዜ አዲስ ነገር አይደለም። ካንሰፕቱ የተበላሸን የመጣ አሁን ኦፍ ኮርስ እንደዚህ አይነት መሪ መጥቶ አፍርድ ይበልጧል ማለት ነው ሀገሩ። እና ምንድን ነው የሚፈቀድላቸው? ኑሮ የከበደ ቤተሰቦች ራሱ ብዙ ነገር አለው ማድረግ ጀምረዋል። ገንዘብ ያመጣሉ ከሆነ እናትና አባቶች እንደ ድሮ ስትሪክት አይደሉም አይደለ? አሁን ሶሻል ሚዲያ ላይ ሰግጥ ፈምስ ብሎ ሂዝ ሀፍታም እየሰራ ነው። ስለዚህ ሌላም እናት የእንታይና ደሃ ናት፣ ምግብ የለም፣ ሰው የመንግስት ቤት እያፈረሰ ያባረሃል ያለው ለደሃ ለማኝ እንዳትሰጥ የተባለ ነው። ስለዚህ የሚቻለው ምንድን ነው? ቲክታክ ላይ ሄደህ ልጅሽ አንዷ ደግሞ ራቁቷን የወጣች ልጅ አለች። ኢትዮጵያ ላይ ጉድ እኮ ነው የምናየው። የሌለ ነገር ራቁቷን ወታ ምናምን ነገር የሰግጥ ፈምስ ሽልማት ጊዜ ማለት ነው። ምን አውቃለሁ እኛ አዋርዳቸው ጊዜ እና እሷም ራሷ ቢጎናለች የሶሻል ሚዲያ ላይ ማለት ነው። በጣም የሚጠየቁት ያሉት እና በዚህ ሀገር ስታንዳርድ ነው የሚኬድ ያለው። ሶ ፋሚሊዎቼ ሲሰድ ማደርን ናቸው አክሰፕት እንደዚህ አይነት ነገር አላው ይደረጋል ምናምን አሁን ተዘየቅ ሶ ኢትዮጵያ ቆይቷል። ይሄ ነገር እየቆየ አሁን እንደዚህ ጭምልቅ ብሎ ማለት ነው። ቲክታክ የሚባለው ነገር ደግሞ አልረዳም። ያ ምን ያህል ተጨማለቀ ሀገሩ። ይሄን ደግሞ የሚያደርገው በመንግስት ደረጃ ስፖንሰር የሚደረግ ሆነ። ጭራሽ ትሸለማለህ፣ ጭራሽ ቱር ታረጋለህ፣ ጭራሽ ደደብና ፈምስ ህዝቡን መፈመስና መደደብ ነው ያለበት ተብሎ መሪውም ደደብ ስለሆነ እሱ ስልጣን ላይ መቆየት ካለበት ዲስትራክሽን ነው ተባለው። ትልቅ አጀንዳ ታመጣለታለህ። አሰብ አልሰራም፣ ጦርነቱን አላቆምም ብሏል። አሰብ ፋኖ መሳሪያ አላቆመም፣ ሸኔ መሳሪያውን አላስረከበም። አብያችን አሁን ባለፈዎቹ ላይ ተናግሯል ማለት ነው። እና አብይ መፍጠር የማይችል ሰው ነው። ኦፍኮርስ ደንቆሮ ስለሆነ ኤኒዌይ ሰርለ 7 ክፍል ድራፓት አይደለም ብቻ አይደለም የጎዳው ማአት ችግር አለበት። ቀንጨርና እንደተባለው ማለት ነው ኒውትሪሽን እጥረት አለ፣ ብዙ ነገር አለ። አብይ ችግር እንግዲህ እንዳሁን አብይ ለምን እንደዚህ ሆነ የሚለው ላይ መግባት አንችልም ዛሬ። ያ ግን በዛ ምክንያት ብቻ ካፒ የሚያደርግ ሰው ነው። አሁን ከአዶናይ የሚለየው ነገር አዶናይ ካንተንት ይፈጥራል። አብይ ደግሞ ካንተንት የሱን እንደነ አዶናይ አይነት የፈጠሩትን ሰዎች ፓርላማ ያመጥቶ አይደለ የሚያስረዳ ሰው ነው። በተረፈ ደግሞ ምን ያህል አብሰሽን ሁለቱም የታንተን ጊዜያቸውን ብዙ የሚያቃጥሉት ቲክታክ ላይ ነው። አዶናይም
አብይ ማለት ነው። ኦፍኮርስ አዶናይ የታወቀበት ነው፣ ስራው ነው። አብይ አንፎርቹኔትሊ ፕራይም ሚኒስተር ነው የአዲስ አበባ ብቻ ቢሆንም ማለት ነው አይደል? አዲስ አበባ መግዛት ኢትዮጵያ መግዛት ቢያቅተውም አይደል? ቢያቅተውም ለመጀመሪያ ጊዜ ችሎ ነበረ። አሁን እንኳን አዲስ አበባ ላይ ብቻ ቀርቷል። ግን ምን ያህል ቲክታክ ላይ ያለው ፍቅሩን ይሄን እንግዲህ ያላያችሁ ሰዎች ካላችሁ ይሄ አዲሱ ላይ ነው ማለት ነው አይደል? አዲሱ ላይ የተናገረው ነገር ነው። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም። ስራ እየሰሩ መዝናናት አይችሉም። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም ሙድ የላቸውም እና ዝም ብሎ ሙድ የላቸውም። ስራ እየሰሩ መዝናናት አይችሉም። ስራ እየሰሩ መዝናናት አይችሉም። ኢማጂን ጋይስ እና ይሄ ነው አጊያን አብይን አሁን ማንተም ዳይሴክት ማድረግ አይደለም የራሱ ጉዳይ። ከአዶናይ ጋር ለከመወዳደር ያለው ግራ እየገባኝ መሀል ላይ ምን ነካው ልላለኝ እየረሳሁኝ አይደለ? የሚሰሩት አይሰራም እኮ አብይ አትሰራም ተብሎ ታውቋል እያለ አብይ የሚጨናነቀው ነገር አለ። አይ ቲንክ ትንሽ ሄሪጋ በስነ ስርዓት ሾፌር ተቀጥሮልኝ ራሴ አረተው ወደ ጂኒ የሚያመላልሰኝ ወደ ፈለግኩበት ቦታ ሁሌም በቃ በዚህ እንደዛ ተሞላቅቄ ነው ያደግኩት ማለት ነው። እና የሀብታም ልጅ ነኝ አዶናይ አይደለ? ድራይቨር ሁሉ ነበረኝ። አብይ ደግሞ ተጎድቷል ብዙ ነገር ድህነት ወንጀል አይደለም። ለአብይ ግን ወንጀል መስሎት ያደገ ሰው ስለሆነ አብይ በጣም አፌክት አድርጎታል ማለት ነው። የአብይን አብይ ይሄን አይቶ እንዳይናደድ ዛሬ ብቻ ነው የምፈራው። አብይ ሌላ ስራ የሰራን ቁጭ ነው እየተከታተለ አሮና ችግር ውስጥ እንዳልከተ ብቻ ነው ያለት ፍላችሁ ስለሚጠቅማችሁ ነው። ብዙ ጊዜ ከበሻሻ መምጣቴንና እኛ አካባቢ ብዙ ሰዎች ድሃ መሆናቸውን ነግሬያችሁ ነበር። እኛ አካባቢ ነው ያልኩት። ነገር ግን አንድም ቀን በድህነት ኖሬ አላውቅም። እናቴ መኪና የላትም። እኔ አንድም ቀን በእግሬ ሄጄ አላውቅም። እኛ ቤት የደብረ ብርሃን ብርድ ልብስ ብቻ ነው ከሰሌን ላይ የሚለበሰው። እኔ ግን አንድም ቀን ከታች አንሶላ ከላይ አንሶላ እና አልጋ ልብስ ሳላደርግ ተኝቼ አላውቅም። እዚህ መኪና ኖሮት አያውቅም። ብርድ ልብስ አንሶላ አብይ እንዳለ አንድ አንሶላ ምናምን አልነበረውም። ግን አንሶላውን ግራ ገባን እኮ። ኦ ማይ ጋድ ከነዚህ ጋር ነው የምናወራው ማለት ነው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው።